ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። የጤና ሚኒስቴር ዴኤታ ደረጀ ድጉማ ዝቅተኛ ደሞዝ ለሚከፈላቸው የጤና ባለሙያዎች ደሞዝ መጨመሩንና በቀጣይነት ተጨማሪ የደሞዝ ማስተካከያ እንደሚደረግ ተናገሩ። ሁለተኛው ደግሞ ከጤና ባለሙያዎቻችን ጋር ተነስቶ አሁንም የምንወያይበት ጉዳይ ትክክል ነው። ጥያቄው ጤና ሙያተኞቻችን የሚያነሱት ጥያቄ ሊመለስ የሚገቡ እየተመለሱም ያሉ በቀጣይነት የሚመለሱ ናቸው። እያደገች ያለች አገር ናት። ስለዚህ የመንግስትን አቅም እንዲሁም ደግሞ የሀገርን የመክፈል አቅም መሰረት ያደረገ የተለያዩ ጥቅሞችና ከደሞዝ ጋር የሚያያዙ መንግስት እያደረገ ያሉ ጉዳዮች አሉ። ለምሳሌ አሁን በቅርብ ዝቅተኛ ደሞዝ ለሚከፈላቸው መንግስት ያደረገው ማሻሻያ አለ። በቀጣይነትም ተመሳሳይ ነገሮች በመንግስት በኩል እንደሚታዩ በዚሁ መናገር እፈልጋለሁ። የጤና ሴክተር በአገር አቀፍም በዓለም አቀፍም ሕግ በጭራሽ አገልግሎት መቋረጥ የሌለበት ሴክተር መሆኑን ገልጾም አድማ ማድረግ ስራ ማቋረጥ እንደ ወንጀል ይቆጠራል ብለዋል። አድማ ላይ ያሉት የጤና ባለሙያዎች በፍጥነት ወደ ስራ ቦታቸው ካልተመለሱ የጤና ባለሙያ ሆኖ መቀጠል አስቸጋሪ ይሆናል ካሉ በኋላም የሙያ ፍቃድ ሊነጠቁ ይችላሉ ብለዋል። አገልግሎትን በማቋረጥ አድማ በማድረግ ውስን ቦታዎች ላይ አገልግሎት እንዲቋረጥ ተደረገው በፍጹም ተቀባይነት የሌለው ጉዳይ ነው። ቀደም ብሎ ጓደኞችም እንደገለጹት እንግዲህ ጤና ሴክተር ለአንድም ደቂቃ አገልግሎት ሊቋረጥበት የማይገባ ሴክተር ነው። አራት ትላልቅ ጉዳዮችን ከዚህ ጋር ማየት ይቻላል። አንደኛ በዓለም ጤና ድርጅትና የተለያዩ ተቋማት በዓለም አቀፍ ደረጃ የሚወጡ ድንጋጌዎች አሉ። ሰብአዊነትን ተላብሰን መስራት ያለብን ሁሌም መስራት ያለበት እንደሆነ ያስቀምጣል አንዱ። ሁለተኛው የአገራችንም የተለያዩ ህጎችም ይህንን አስረግጦ አስቀምጧል። በፍጹም ጤና ሙያተኛ ስራ ማቋረጥ አድማ ማድረግ የለበትም፣ እንደ ወንጀልም ይቆጠራል። በዚህ አጋጣሚ አሁንም ጤና ሚኒስቴር ወደ ስራ ገበታቸው ያልተመለሱ ጤና ሙያተኞች በአብዛኛው ሕክምና ላይ ያሉ ትምህርት ላይ ያሉ ሐኪሞችና ስፔሻላይዝ ለማድረግ የተማሩ ያሉት ሬዚደንቶች እነሱ ናቸው በአብዛኛው በዚህ ችግር ውስጥ የገቡት። በአስቸኳይ ወደ ስራ ገበታቸው መመለስ አለባቸው። ካልሆነ ግን በመንግስትም ሆነ በግል ጤና ተቋማት ቀጣይ ለመስራትና ጤና ባለሙያ ሆኖ መቀጠልም አስቸጋሪ ሊሆን እንደሚችል በዚሁ ማሳሰብ ፈልጋለሁ። ስለዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ። ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለሁ። የሙያ ፍቃድ ማለት ነው። ኞቻችን ይሄንን ጥሪ ተቀብሎ እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆኖ መቀጠል እስከማይችሉ ድረስ መንግስት እንደሚወስድ የጤና ባለሙያዎች ጥያቄ ትክክለኛ ጥያቄ ሳይሆን የፖለቲካ ጥያቄ መሆኑን ገልጾ ጀዋር መሐመድ ጉዳዩን እያራገበና መንግስትን ለማዳከም እየጣረ መሆኑን የመንግስት ኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተናገሩም። የቢሶት ፖለቲካ ራማጆች ሁሉም የሚያልሙትን ከፍታ ለመጨበጥ እውቅናና ስልጣን ለማግኘት ወይም የመርሳት በሽታቸውን በማከም ክብር ለመጎናጸፍ በሰዎች ላይ ቢሶት እንዲንርና ስሜት እንዲጋባ የሚያደርጉ ናቸው ሲሉ ተደምጠዋል። ደሴ ከተማ በሚገኘው ቦሮ ሜዳ አጠቃላይ ሆስፒታል ለአንድ ሳምንት ታስረው የነበሩ 3 የጤና ባለሙያዎች ትላንትና ከእስር መለቀቃቸውን ታስሮ የነበረ አንድ ጤና ባለሙያና ጓደኞቻቸው ገልጸዋል። መርማሪዎቹ የጤና ባለሙያዎቹን በክልሉ ታጥቀው የሚንቀሳቀሱ ታጣቂ ኃይሎችን ትደግፋላችሁ ወይም ጥቆማ ከውስጥ ደርሶናል በማለት ለተጨማሪ ምርመራ እንዲቆዩ መደረጉን የሥራ ባልደረቦቻቸው ገልጸዋል። የጤና ባለሙያዎችን ጥያቄ በተመለከተ መኢአድ፣ ኢያፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ መግለጫ ሰጡም። የጤና ባለሙያዎች የሚያገኙት ገቢ ራሳቸውንና ቤተሰቦቻቸውን ማኖር እንደማይችል ገልጸዋል። ጥያቄያቸውም የመኖር ያለመኖር ጉዳይ እንጂ ሌላ ምንም አይነት ይዘት እንዲሁም የፖለቲካ እንድምታ እንደሌለውና ለጥያቄዎቻቸውም ተገቢውን ምላሽ እንዲሰጥ ጠይቀዋል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩም። በቅድሚያም ደሴ ከተማ በሚገኘው ቦሮ ሜዳ አጠቃላይ ሆስፒታል ለአንድ ሳምንት ታስረው የነበሩ 3 የጤና ባለሙያዎች ትላንትና ከእስር መለቀቃቸውን ታስሮ የነበረ አንድ የጤና ባለሙያና ጓደኞቻቸው ገልጸዋል። በሆስፒታሉ ቅጥር ግቢ ውስጥ ቅሬታቸውን ለማሰማት ባለፈው ሳምንት ሰኞ ግንቦት 4 ቀን 2017 ዓመተ ምህረት
ከወጡት የሕክምና ባለሙያዎች ውስጥ 10 የሚሆኑት በጸጥታ ኃይሎች ተወስደው እንደነበረና 7ቱ ወዲያው ሲለቀቁ 3ቱ ግን እስከ ትላንት ከቀኑ 6 ሰዓት ድረስ ታስረው ቆይተዋል። ትላንት ከ6 ሰዓት በኋላ ግን ከእስር መለቀቃቸውን ታስሮ የነበረም አንድ ሐኪም ተናግረዋል። ስሙ እንዳይጠቀስ የጠየቀን ይሄው የሕክምና ባለሙያ በ8 ቀናት የእስር ቆይታቸው ከሌሎች የሕግ ታሳሪዎች የተለየ እንክብካቤም ሲደረግላቸው መቆየቱን ገልጾ ቤተሰቦቻቸውንና ሌሎች ጠያቂዎቻቸውን ያለምንም ገደብ በነጻነት እንዲያገኙ መደረጉን ገልጸዋል። ቀን ቀን በጣቢያው ግቢ እንደሚውሉና ማታ ማታ ከኮማንደሩ ቢሮ ውስጥ ፍራሽ አንጥፈው እንዲተኙ በመፈቀዱ እዚያው መሰንበታቸውን አክለው ገልጸዋል። ከሌሎች ታሳሪዎች ለምን እነሱ ተለይተው ሳምንት ቆዩ የብዙዎች ጥያቄ ነው። መርማሪዎቹ የጤና ባለሙያዎችን በክልሉ ታጥቀው የሚንቀሳቀሱ ታጣቂ ኃይሎችን ትደግፋላችሁ፣ ይህም ጥቆማ ከውስጥ ነው የደረሰን በማለት በታሰሩ ማግስቱ ይነግሯቸዋል። የጤና ባለሙያዎችም እኛ አልደገፍንም ብሎም እስኪጣራ ቆዩ በማለት ነው ይህን ያህል ቀን ሊያቆዩዋቸው የቻሉ። ጤና ባለሙያዎቹ ሲለቀቁ ምንም አልተገኘባቸውም ብለው እንደለቀቋቸው ተናግረዋል። በሌላ በኩል ትላንት በደሴ ከተማ ከዞንና ከክልል የመጡ አመራሮች የጤና ባለሙያውን ሰብስበው እንደዋሉና ጓደኞቻችሁ ተለቀዋል፣ ወደ ስራ ተመለሱ የሚል ጥሪ አቅርበው እንደነበረም በዚህም እየተመለሱ እንዳሉ ገልጸዋል። ይህ በእንዲህ እንዳለ የጤና ባለሙያዎችን ጥያቄ በተመለከተ መኢአድ፣ ኢያፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ መግለጫ ወጡም። የጤና ባለሙያዎች የሚያገኙት ገቢ ራሳቸውንና ቤተሰቦቻቸውን ማኖር እንዳልቻለ ገልጸው ለአንድ ወር ያህል ጥያቄ ሲያቀርቡ መሰንበታቸው ይታወሳል ብለዋል። ፓርቲዎቹም ጥያቄያቸውም የመኖርና ያለመኖር ጉዳይ እንጂም ሌላ ምንም አይነት ይዘት እንዲሁም የፖለቲካ እንድምታ እንደሌለውና ለጥያቄያቸውም እስከ ግንቦት 10 ቀን 2017 ዓ.ም ተገቢው ምላሽ እንዲሰጣቸው በሰለጠነ መልኩ በማሳሰብ ይህ ሊሆን ካልቻለ መብታቸውን ለማስከበር አጠቃላይ የሥራ ማቆም አድማ እንደሚያደርጉ መግለጻቸው ይታወቃል ብለዋል። በዚህ መሰረት እኛ በትብብር የምንሰራ የፖለቲካ ፓርቲዎች ባለሙያዎቹ ላነሱ ጥያቄ መንግስት ተገቢውን ምላሽ እንደሚሰጥ ተስፋ በማድረግ እንዲሁም የባለሙያዎቹን ማሳሰቢያ ተከትለን በጉዳዩ ላይ ሐሳብ ከመስጠት በመቆጠብ በጥንቃቄም ስንከታተል ቆይተናል በማለት አክለዋል። ይሁን እንጂ ጥያቄው የቀረበለት መንግስት ባለሙያዎቹ ያቀረቡትን ጥያቄ ተቀብሎ በተሰጠው ጊዜ ውስጥ አግባብ ባለው ሁኔታም መልስ ከመስጠት ይልቅ ወደ አፈናና እስራት ተሸጋግሯል። በባለሙያዎቹ በኩልም የሥራ ማቆም እርምጃው ወደ አጠቃላይ ደረጃ መድረሱን ታዝበናል። በመብት ጠያቂ የጤና ባለሙያዎችና ተጠያቂ መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄ ግንባር ቀደም የችግሩ ሰለባ የሚሆነው የመንግስት ባለስልጣናትና ትግል ሕክምና አገልግሎት ተጠቃሚ የማህበረሰብ ክፍል ብቻ ሲቀሩ 120 ሚሊዮን የኢትዮጵያ ሕዝብ መሆኑን መንግስት በአግባቡ ሊያጤን ይገባል ብለዋል። ቀድሞውንም ትኩረት ተነፍጎት የተዳከመው የጤና ስርዓታችን ላይ የባለሙያው ስራ ማቆም ሲጨመርበት በእንቅርት ላይ ጆሮ ደግፍ እንደሚሆን እየታወቀም የመንግስት እንዳላየ የማለፍ ከጤና ባለሙያዎች ጋር እልህ መጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን ያሳስበናል ብለዋል። የጤና ባለሙያዎችን የዳቦ ጥያቄ ተከትሎም ባለን መረጃ በአንድ ሳምንት ውስጥ ከ80 የሚበልጡ ሐኪሞች ለእስር መዳረጋቸውን መረዳት ችለናል ብለዋል። ኢትዮጵያና መሰል የአፍሪካ ሀገራት ከድሃው በሚሰበሰብ ግብር በውድ ዋጋም ያስተማራቸውን ሐኪሞች ወዳደጉ ሀገራት እንዲፈልሱ በማድረግ የሚታወቁና የሚወቀሱ ሲሆን ይባስ ብሎ እጅግ አነስተኛና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ እስር መገባቱ ልብ ሰባሪ ነው ብለዋል። የጤና ባለሙያዎች በተማሩት ትምህርት ሀገራቸውንና ሕዝባቸውን በቅንነትና ታማኝነት ማገልገል እንደሚገባቸው፣ ሕዝባችንም ተገቢውን የሕክምና አገልግሎት ማግኘት እንደሚገባው እኛ የትብብር ፓርቲዎች የምናምን ቢሆንም ራሱ እየቀለጠ አካባቢውን እንደሚያበራ ሻማም ባለሙያው በተጎሳቀለ ኑሮ እየሞተም ቢሆን ሕዝብን ማገልገል አለበት የሚል እምነት ከተውንም የለንም።
በዚህ መልኩ የሚሰጥ አገልግሎትም ከስም በዘለቀ ለህዝባችን አንዳች ፋይዳ አይኖረውም ብለዋል። ስለሆነም መንግስት 3 ተግባራትን በአስቸኳይ እንዲተገብር እናሳስባለን ብለዋል። አንደኛም መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት ሰጥቶ ዛሬ ነገ ሳይባል በአስቸኳይ መፍትሄ እንዲሰጥ እናሳስባለን። ሁለተኛ የባለሙያዎቹን ጥያቄ በሰለጠነ መልኩ በንግግር ለመፍታት ከመሞከር ይልቅ መንግስት እስርን ጨምሮም ሌሎች ያልተገበሩ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ያሰራቸውን ሐኪሞች ያለምንም ቅድመ ሁኔታ እንዲፈታ በአጽንኦት ለማሳሰብ እንፈልጋለን። ሶስተኛ በስራ ማቆም እንቅስቃሴው ክፉኛ የሚጎዳውን በተለይ ያለምንም አማራጭ የሚቀረውን የማህበረሰብ ክፍል ታሳቢ ያደረጉ አካሄዶች እንዲታዩ የችግሩ ግንባር ቀደም ሰለባ በሆነው ህዝባችን ስም ተማጽኖ እናቀርባለን ብለዋል። መኢአድ፣ ኢያፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ትላንት በጋራ በሰጡት መግለጫ ይህ በእንዲህ እንዳለ የቢሶት ፖለቲካ አራማጆች ሁሉም የሚያልሙትን ከፍታ ለመጨበጥ እውቅናና ስልጣንን ለማግኘት ወይም የመርሳት በሽታቸውን በማከም ክብር ለመጎናጸፍ በሰዎች ላይ ቢሶት እንዲንርና ስሜት እንዲጋባ የሚያደርጉ ናቸው ሲሉ የመንግስት ኮሚኒኬሽን ሚኒስትር ዶክተር ለገሰ ቱሉ ተናገሩ። እሺኛ እናራግበው ይባል ቀድሞውኑ የህዝብን ቢሶት ማን ፈጠረው ከተባለ ጀዋር መሐመድ ነው ሲሉ ገልጸዋል። ዶክተር ለገሰ ቱሉ ትላንት በጽሁፍ ባሰራጩት መልእክት ነው ይህንን የገለጹት። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ መልእክት እንደወረደ እንዲህ ይላል። የቢሶት ፖለቲካ አራማጆች ቁልፍ ፍላጎታቸው ከሐሳብ ይልቅ ስሜትን፣ ከምክንያታዊነት ይልቅ ቢሶትን፣ ከዘላቂነት ይልቅ ወቅታዊ ጉዳዮች ወይም የአጭር ጊዜ ተስፋዎችን በመመገብና ተጽዕኖ በመፍጠር መንግስት በአጭር ጊዜ የጩኸት ዑደቶች እንዲጠመድ ማድረግ ነው ብለዋል። ለዚህ እንዲያመች አጋጣሚና ክፍተቶችን ከሐሰት መረጃዎች ጋር አጣምረው ነጣጣይ የሆነ ድርሰት በማዘጋጀት የበዳይ ተበዳይ ፖለቲካ ትርክት ያሰራጫሉ። የጤና ባለሙያዎችን ጥያቄ መሰረት በማድረግ ሰሞኑን የሚደረገው መጋጋጥ የዚህ ሁነኛ መገለጫ ነው። መንግስት ለጉዳዩ ትኩረት እንዳልሰጠው በማስመሰል በሚያራግቡት ቢሶት ጎን ለጎን ወደ መፍትሄ የሚያመሩ እርምጃዎች ሲወሰዱም በእነሱ ጥረት ነገሮች እንደተቀየሩ እንደሆነ አድርገው ራሳቸውን ያገናሉ ብለዋል። ጎን ለጎን ስክነት እንዳይኖር ብሶትን ያጎላሉ። በዘላቂነት ህብረተሰቡን የሚጠቅሙ እድገትን የሚያፋጥኑ የልማት ፕሮግራሞችንም በማንኳሰስ ያቀርባሉ። ራሳቸውን ሁሉን አዋቂ፣ ብቸኛ፣ አሳቢና ተቆርቋሪ በማድረግም ያቀርባሉ። ዕድሜ ልካቸውን ለስም የሚሆን ጠብ የሚል ነገር ሳይሰሩ በአንጻሩ ደግሞ በአጭር ጊዜ ለወዳጅም ሆነ ለጠላትም ፈጽሞ የሚታይ ለውጥ እያስመዘገቡ ያሉ መሪዎችን የችግሮች ሁሉ መንስኤ አድርገው ይስላሉ። በቀረጹት እኩይና ነጣጣይ ትርክት የህዝብ አገልጋይ መሪዎችን ከህብረተሰብ ለመነጠልና ታማኝነት እንዲያጡ ሌት ተቀን ይሰራሉ። ለዚህ ዓመት ሴራቸው በስርዓት ውስጥ ያሉ ሙሰኞችን፣ በብቃት ጉድለት ከኃላፊነት የተነሱ ሰዎችን፣ አኩራፊዎችንና የስልጣን ጥመኞችን ይጠቀማሉ። ህዝቡ ይህን አሰላለፍ እውነት ጠንቅቆ ያውቀዋል። በየትኛው አጋጣሚ የሚነሱ ጥያቄዎች በእነዚህ ሰዎች ሲቀነቀኑ ግባቸው ምን እንደሆነና የእነዚህ ወገኖች ጩኸት ምን ዓላማ እንዳለው ለማንም ግልጽ ነው። ከዚህ በፊት በእነሱ እኩይ ቀስቃሽነት የጠፋውን ህይወት፣ የወደመውን ንብረት፣ በወንድማማች መካከል የተፈጠረው ግጭት መቼም አይረሳም። የእነዚህ ወገኖች ፍላጎት የመንግስትን አቅጣጫ በማሳት የዘላቂ ጊዜ እቅዶችና መርሃ ግብሮች እንዲሁም ፖሊሲዎች እንዲመክኑ ማድረግ ነው። ይህ መቼም ቢሆን አይሆንም። መንግስት የማህበረሰብ ጥያቄ የሚፈታበት አሰራር ስርዓትና እቅድ አለው። በግርግርና በጩኸት እቅድ አይመራም። የቢሶት ፖለቲከኞች የማህበረሰቡ ችግሮች ተፈታ አልተፈታ ጉዳያቸው አይደለም። የነሱ ግብ ይህን በመጠቀም ከቻሉ ሀገር በግጭት እንድናጥ ማድረግና ስልጣን መቆጣጠር አሊያም ስሜት እያራገቡ ትርምስና ግጭት እየጠመቁ በተላላኪነት ረብጣ ገንዘቦችን መሰብሰብ ነው። ይህ ባይሆን ከሕክምና ሙያ ስነ ምግባርና ሞራል ባፈነገጠ መልኩ በጣርና በስቃይ ላይ ያሉ ታማሚዎችን ዘግተውበት ውጣ፣ ስራ ገበታ ላይ አትገኝ፣ አድማ ምታ በሚል እኩይ ቅስቀሳ ውስጥ ባልተጠመዱ ነበረም። የሕክምና ባለሙያ እንኳን ወገኑን ሀገር ሊያፈርስ የመጣን ጠላት አክሞ አድኖ ለሕግ እንዲቀርብ የማድረግ ግዴታ አለበት። ይህ ዓለም አቀፋዊ መሪ ነው በማለት ለፖለቲከኛው ጀዋር መሐመድና የጤና ባለሙያዎች ጥያቄ ፖለቲካዊ መሆኑን ገልጸዋል።